የኢትዮጵያ አየር መንገድ በተለይ በሶስት ክልሎች የሚገኙ ወጣቶችን ያገለለ አድላዊ የስራ ቅጥር አሰራር ፈጽመዋል ተብሎ የቀረበበትን ቅሬታ ከእውነታ የራቀ ነው አለ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው አገር በቀል የሲቪል ማህበር ድርጅት የኢትዮጵያ አየር መንገድ የአውቶሞቲቭ ወይንም የምህንድስና ሰርተፍኬት ለያዙ ወጣቶች ክፍት የስራ ዕድል እንዲያመለክቱ ሚያዝያ 17 ቀን 2017 ዓ.ም ይፋ ባደረገው ማስታወቂያ በትግራይ በደቡብና በደቡብ ምዕራብ ኢትዮጵያ ክፍሎች ተፈላጊ ብቃት የሚያሟሉ ወጣቶችን እንዳይካተቱ አድርጓል ሲል ወቀሳ አቅርቧል። እንደ ሲቪል ማህበራቱ ድርጅት ገለጻ የማመልከቻ ማዕከላቱ የሚገኙት በተመረጡ ልዩ ልዩ ክፍሎች ማለትም በማዕከላዊ፣ በምዕራብ፣ በምስራቅ፣ በሰሜንና በምዕራብ በደቡብ ኢትዮጵያ የሚገኙ ዩኒቨርሲቲዎችና ፖሊቴክኒኮች ብቻ ሆኖ በሶስት ክልል የሚገኙ ዩኒቨርሲቲዎችና ፖሊቴክኒክ ማለትም መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲን ሳይካተቱ ቀርተዋል። ድርጅቱ ለሪፖርተር ጋዜጣ በላከው ሰነድ ድርጊቱ የኢትዮጵያ የተጣለባትን ሀገራዊ ዓለም አቀፋዊና የሰብአዊ መብት ግዴታዎችን በግልጽ የጣሰ ነው ብለዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ አየር መንገዱ ፈጽሞታል ያለውን ድርጊት በክልሎች ውስጥ እኩልነትና የስራ መብቶችን የሚጥስ በተመሳሳይ ኢትዮጵያ ያጸደቀችውን ዓለም አቀፍ የስራ ድርጅት ኮንቬንሽን ቁጥር 111 በዘር በብሔር ወይንም በክልል ደረጃ በስራ ስምሪት ላይ የሚደረገውን አድዕሎ የሚከለክል ድንጋጌ የጣሰ ነው ብለዋል። እነዚህ ጉዳዮችን መነሻ በማድረግ የሲቪል ማህበራቱ ድርጅት የኢትዮጵያ አየር መንገድ አድሏዊ የስራ ቅጥር አሰራርን በትግራይ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና የሚገኙ ወጣቶችን ከመላው ሀገሪቱ የሚገኙ ወጣቶች ጋር በእኩል የስራ ዕድል እንዲያገኙ ያለምንም ምክንያት እንዳይወዳደሩ የሚከለክል ሆኖ ለወጣቶቹ ወሳኝ የስራ ዕድል የሚነፍግ ክልላዊ ማህበራዊ ኢኮኖሚያዊ መገለልን የሚያጠናክር የኢትዮጵያ ህገ መንግስት የእኩልነትና የዜግነት አድሏዊ ያለመሆኑን ቃል ኪዳን የሚጥስና ትግራይ በድህረ ጦርነት የምታደርገውን የማገገም ጥረት የሚጎዳ ኢሰብአዊ ድርጊት ሆኖ አግኝቼዋለሁ ብሏል። በዚሁ መሰረት የኢትዮጵያ አየር መንገድ በቅድሚያ ሚያዝያ 17 ቀን 2017 ዓ.ም ያወጣውን የቅጥር ማስታወቂያ በአስቸኳይ ማሻሻል በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክፍሎች ውስጥ ለወጣቶች ተደራሽ የሆነ የማመልከቻ ቦታዎችን ወይንም የዩኒቨርሲቲዎች ማዕከላትን ወይንም ኦንላይን አፕሊኬሽን ፖርታል እንዲያሳውቅ እንዲሁም ከሚያዝያ 20 እስከ 24 ቀን 2020 ዓ.ም ያስቀመጠውን የማመልከቻ ጊዜ ማሻሻያ ታሳቢ በማድረግ ጊዜውን እንዲያራዝም ሲል ጠይቋል። በተጨማሪም ፈጽሟል የተባለው የመብት ጥሰቶች አምኖ ፍትሐዊ አካል አሰራሩን በመከታተል ይቅርታ እንዲጠይቅም አሳስበዋል። ለአየር መንገዱ ከቀረቡት ጥያቄዎች በተጨማሪም የኢትዮጵያ ሰብአዊ መብቶች ኮሚሽን የህዝብ ጠባቂ ተቋም አድላዊ አሰራርን በገለልተኝነት መርምረው ግኝቱን በይፋ እንዲያሳውቁ እንዲሁም የስራና ክህሎት ሚኒስቴር፣ የፍትህ ሚኒስቴር እንዲሁም ሁሉም የመንግስት የልማት ድርጅቶች በቅጥር ልማዶች ውስጥ ከአድሎ የነጻ ግዴታ ማክበራቸውን እንዲያረጋግጡ ጥያቄ አቅርበዋል። ጉዳዩን በተመለከተ የሪፖርተር ጋዜጣ ለኢትዮጵያ አየር መንገድ ኮርፖሬሽን ኮሚኒኬሽን የስራ ክፍል ላቀረበው ጥያቄ በሰጡት ምላሽ ኢትዮጵያ አየር መንገድ ላለፉት በርካታ ዓመታት በሀገሪቱ ሁሉም ክፍሎች የአዲስ ሰራተኛ ምልመላ ቅጥር ሲፈጽም መቆየቱን አስታውሰው አጭር ማብራሪያ አቅርበዋል። በዚህም መሰረት በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም በበርካታ ምክንያቶች አስቸጋሪ መሆኑን ሁሉም ክልሎች አካባቢዎች እንደተለመደው በቅደም ተከተል በማዳረስ በሀገራችን በአራቱም ማዕዘናት ለሚገኙ ወጣቶች እኩል የስራ ዕድል መስጠት በአካታችነት የሚያምን አሰራር መከተሉን እንደጠበቀ ነው ብለዋል። በተያያዘ ጉዳይ በተመለከተ የሚዘዋወሩ መረጃዎች ከእውነት የራቁ ናቸው ሲል ትክክለኛ መረጃ ማግኘት የሚፈልግ አካል የኢትዮጵያ አየር መንገድ የሰው ሀብት ልማት የስራ ክፍል መጠየቅ እንደሚችልም አስታውቀዋል።